እኔ የምናገረው ሐውልት አዳማ ላይ የተሰራው ነው ይሄ ሐውልት ከአሁን ካልከው ከአኖሌ ሐውልት የተለየ ነው አንዱ ይሄ ነው እኔ ያልኩት ይሄንን ነው የአኖሌውን በሚመለከት ፌርነስ እንዲታይ ይፈልጋሉ አፍሳይ እንደማንኛውም ራሽናል አእምሮ አንተ በምትስማማበት ብዬ የማስበው ያ በደል እንዲነገርና እንዲታፈን ነው የምንፈልገው ወይንስ በደል ነበረ ችግር ነበረ ችግሩን ሪኮግናይዝ አድርገን ያ ችግር ሁለተኛ በዛች ሀገር እንዳይደገም ነው መናገር ያለብን በደሉን ነው ማውገዝ ያለብን ወይንስ በደሉ ለምንድነው ይሄ በደል የተነሳው ለምንድነው ይሄ ሲምቦሊክ ነገር የወጣው የሚለውን ነገር ነው ማውገዝ ያለብን ስለ በደሉ ስለደረሰው ግፍ ስለደረሰው አሰቃቂ ጦርነት ያለ ነው በጦርነት ሰው ይሞታል ነገር ግን አሰቃቂ አካል መቆራረጥና የሰውን ሂሚሌት የማድረግ ስራ እንዳይነገር መፈለጉ እኔ ተገቢ ነው ብዬ አላስብም ዛሬ ከኢትዮጵያ ምድር ውስጥ የለውም ስደተኛ ነኝ ነገር ግን አንዳንዶች የማምንባቸው ነገሮች አሉ ኢትዮጵያ ውስጥ በደሎች ነበሩ እነዚህን በደሎች እናስተካክል በደሎቹን ለማስተካከል አቅሙ አለን ብዬ አስባለሁ አቅሙ አለ ነገር ግን አንተማመንም ተማምነን ቁጭ ብለን አይን ለአይን እየተያየ ለምንድን ነው ማንነጋገረው ይሄን በደል አድሬስ ለምንድን ነው ማንፈልገው በደሉን ለምንድን ነው የምንክደው ሰው ሞቷል በብዙ ሺህ የሚቆጠር በ10 ሺዎች በመቶ ሺዎች የሚቆጠር ለምሳሌ ጨለንቆ ላይ በአንድ ቀን ከ100 ሺህ ሰው በላይ ሞቷል ተብሎ ነው የሚነገረው ይሄን ነገር ጦርነት ነው ጦርነት ቅቤ መቀባት አይደለም ጦርነት ለመገዳደል ነው ሰው የሚመጣው ወረራ ነበር ይሄን ነገር እንቀበለው ይሄን ነገር በአግባቡ እንዘግበው አንቅበረው የኦሮሞ ህዝብ ታሪክ እንደሌለው የኦሮሞ ህዝብ እንደዚህ አይነት ነገር ነው ሰውን የሚያቆስለውና በየጊዜው እየፈነዳ እዛም እየፈነዳ ሰላም የማይሰጠው ይሄን ነገር እና አድሬስ እናድርገው ከዛ በኋላ ግን ወደ ቂም ይሄዳል እኔ በፍጹም ወደ ቂም ይሄዳል የሚል እምነት የለኝም